ፍትላጡት ድከሙ ስለ ወገኖቻችን በከንቱ ስለሚፈሰው ደም እንደ ቅጠል በከንቱ ስለሚረግፉ ወገኖቻችን ማልቀስ ይኖርብናል። እግዚአብሔር ልጆች ሰው እኮ ታሞ እግዚአብሔር ይማር ተብሎ በክብር ሲሸኝ እኮ እናውቃለን። እግዚአብሔር ልጆች እና ዛሬ የምንሰማው ነገር ሁሉ ያስደነግጠናል፣ ሰላም ይነሳናል። የወገኖቻችን እረፍት የክርስቲያኖቻችንን መከራ ይግባን። እንጩህ፣ ወደ እግዚአብሔር እንጩህ። እግዚአብሔርን ማቱ እንዲያርቅልን እንዲታረቀን የእነ አቡነ ተክለ ሃይማኖት ከኛ አምላክ እኛ ጋር እንዲሆን እግዚአብሔር ልጆች ሰላማችን እንዲመለስ ፍቅራችን እንዲመለስ። ይሄ ብቻ አይደለም። ሰዎች ዛሬ በስጋት ቀጠና ይኖራሉ። ገብተው ለመውጣት ወጥተው ለመግባት ይቸገራሉ። ይሄንን ፈጣሪ እንዲያስተካክል እግዚአብሔር ልጆች አንድ ልብ እንሁን፣ አንከፋፈል፣ አንድ እንሁን። የቀደመ ኢትዮጵያችንን የቀደመ ሰላማችንን እግዚአብሔር እንዲመልስልን ጸሎት አድርጉ። ብርቱ ሩጫ አለብን። መጮህ ያስፈልጋል። ዝም ማለት አይገባም። ፍትህ እግዚአብሔር እንዲሰጠን እና እግዚአብሔር አምላክ በከንቱ የፈሰሰውን ደም በከንቱ የወደቁትን የወገኖቻችንን ነፍሶቻቸውን በመዓዛ ገነት በመዝሙረ ዳዊት በይባቤ መላእክት ተቀብሎ በገነት በመንግስተ ሰማያት ያሳርፍልን። ይመናል በእውነቱ አትሰልቹ። አዎ ድከሙ፣ ለወገኖቻችሁ ድከሙ፣ ለሀገራችሁ ድከሙ፣ ፍትህ ላጡት ድከሙ። እግዚአብሔር ልጆች ፍትህ እግዚአብሔር እንዲሰጥ አዎ በሰላም እንድንኖር አዎ ዛሬ የአብያተ ክርስቲያናት ቃጠሎ ሲሰማ ያሳዝናል። ሰው ወዴት ይሄድ? እኮ የዘላለም ቤቱ እኮ እና ስለዚህ የእግዚአብሔር ልጆች ለሰላማችን፣ ለአንድነታችን፣ ለምድራችን የወለዳችሁት ልጆች ሁሉ ሀገር ተረካቢ እንዲሆን አዎ ሃይማኖት የሚያስተምር አብያተ ክርስቲያናትን የሚያስፋፋ ይህን ሀገር ማን ይረከብ? ማን ይስበክ? ሰው ሲጣላ ማን ያስታርቅ? ምድሪቱ ሰው አልባ እንዳትሆን መጸለይ ያስፈልጋል እና እግዚአብሔር ሀገራችንን፣ ህዝባችንን፣ ቤተ ክርስቲያናችንን በጽኑ ሰላም ይጠብቅልን። አሁን በህይወት የምገኘው አርሲ ላይ ስላልሆንኩኝ ብቻ ነው። ኦርቶዶክሳውያን ከምንም ጊዜ በላይ አሁን እጅ ለእጅ ተያይዘን አንድ ላይ በጋራ የመጣብንን ችግር ሁሉ የምንመከትበት ወይ ደግሞ የምንመልስበት ጊዜ ላይ እየደረስን ይመስለኛል። አንገታቸውን ቅሉ ነው ያለው አላህ Subhanahu Wa Ta'ala። ምንም መራራት የለም። ግደሏቸው። የቀደመ ነው የሚኖረው። ሰማችሁ አይደል? ኦርቶዶክሳውያን አላህ ግደሉ ብሏል። እነሱ ገዳይ ናቸው፣ እኛ ተገዳይ ነን። ሁሌ በዚህ መልኩ መሄድ ሰለቸን። መግለጫ ሁሌ መስማት ሰለቸን። ይሄ ጊዜ መብቃት የለበትም ትላላችሁ? በጣም ስሜታዊ ሆኛለሁ። ለሌላ ሰው አስተላልፉት፣ እኔ በጣም አልቻልኩም። የሰናይት ንግግር ከልቤም አልፎ በደም ስሬ ሁሉ ተላልፏል። ንስሐ ሰጥታኛለሽ ልጄ፣ እድሜሽን ከፍ ያድርገው። ለኢትዮጵያ የቆምሽላት የተናገርሽላት ናት። በጣም ስሜታዊ ስላደረግሽ ምን እንደምናገር አልችልም። አሁን ይቅርታ ጋር ሌላ ሰው ጋብዙልኝ፣ በኋላ አመጣለሁ።
እግዚአብሔር ገስጾናል፣ ጥሩ አድርጎ ነግሮናል። ከዚህ በላይ ምን ትፈልጋላችሁ? ካህናት አባቶች፣ ወንድሞች ከዚህ በላይ ንግግር ከሰናየት ንግግር በላይ ምንድነው የምትጨምሩበት? ምንድነው የሚሰራው? እኔስ ምንድነው የምናገረው? የእግዚአብሔር ስራ ገስጻናለች፣ በሚገባ ነግራናለች። ኢትዮጵያ 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 አባቶችን ለይተን እንወቅ። ሲኖዶሱ እንዲህ ብሏል ምን እናድርግ፣ ጳጳሱ እንዲህ ብሏል ምን እናድርግ ከሚል ነገር እንውጣ። ጳጳሱ እንዲህ ብሏል የምንለው ጳጳስ የትኛው ጳጳስ ነው? ስለ ሞታችን የቆረቆረው፣ ስለ ቤተክርስቲያናችን መፍረስ የተቆጨ፣ እኔ ለቤተ ክርስቲያን ራሴን ሰጣለሁ የሚል ጳጳስ ካለ አዎ እንቀበላለን፣ እንከተላለን፣ ህጉን እንፈጽማለን። ግን ካስገዳያችን ጋር ሆኖ እያስገደለን ያለን ጳጳስ እውነት በትልቅነታቸው በእድሜያቸው እናከብራቸዋለን። እንደ ሃይማኖት አባት እኔ በግሌ አልከተላቸው። አቋም መውሰድ አለብን። ሲኖዶስ የምንለው ስብስብ የአባቶች ስብስብ በእውነት አንድ ቀን ለሞቱት ሰዎች አንድ መስመር አዘኔታ ገልጾልናል ወይ? ሲኖዶሱ እንዲህ ካለ ምን እናድርግ የሚል ምዕመና ሲኖዶስ አለ ወይ ዛሬ? ስለዚህ ይህንንም እያስተዋልን እንራም። እስከመቼ በደሃ ደስታ የደሃን ደስታ ቀምተን እስከመቼ እንደምንስቅ አላቅም። ልብሳቸውን ቀምተን እስከመቼ እንደምንለብስ አላቅም። እስከመቼ በደሃ ሞት ላይ ቆመን እስክታ እንደምንወርድ እኔ እግዚአብሔር ይወቀው። እኔ አላቅም። በእውነት እኔ ተቃጥያለሁ፣ ነድጃለሁ። እኔ ይሄንን እያረኩ ነው እያልኳችሁ አይደለም። እንተባበር። ሞታቸው ላይ እስክታ እንውረድ እባካችሁን። በግሩፕ ልብስ እያሰፋን በአስክሬናቸው ላይ እስክታ እልልታ እንብል። በረሃባቸው ላይ ምግብ አንድፋ እባካችሁን። አንድ ላይ ሆነን ሴቶች ቢያንስ ባሎቻቸው ለሞቱባቸው የካህን ምስቶች ልጆች እንቁም። ያኔ ስንጸልይ እግዚአብሔር ይሰማናል። የወንጌልን ቃል በፍርድ ቀን የምንጠየቀውን ቃል አሁን ለሞቱት ወገኖቻችን ቆመን ከማይረባ ከዓለማዊ ስኬት ብለን ከቆጠር ነው ነገ እግዚአብሔር በጥቅሻው ለንፋሱን አምጥቶ በአንድ ደቂቃ በሰከንድ ድምጥማጡን አውጥቶ እልም ለሚያረገን ሀብት ንብረት ብለን ደሃዎችን እርቃናቸውን አርገን እኛ እንደዚህ ያለሁን እባካችሁን ይሄንን እጠይቃለሁን በእግዚአብሔር ስም። ይሄንን ለእናቶች ግን ምዕመናን ራሳችሁን ነጻ አታድርጉ። ለጳጳሳት ዋና እንቅፋት የሆናችሁብን ምዕመናን ናችሁ። ገንዘብ በመስጠት ይህን ገንዘብ እንዳትሰጡ ቃሌን የምትሰሙ ሁሉ በአሜሪካ እየመጡ ሁሉ ገንዘብ አምጡ ለሚሏችሁ አሳፍራችሁ መልሷቸው። በእግዚአብሔር ስም ይዣችኋለሁ እንደ ወገኖች። እናንተ ናችሁ እንዲህ አድርጋችሁ ያባለጋችኋቸውና ለዚህ ሁሉ ክፉ ስራ እንዳይመሰክሩ እውነት እንዳይናገሩ የምታደርጓቸው እናንተ ናችሁ። ይህን ገንዘብ ላማኝ ሁሉ አስቁሙልን። ቤተክርስቲያን እየፈረሰች ቤተክርስቲያን እናንጻለን ይላሉ። ውሸት ነው ይሄ። እንዴት ብሎ ነው? በመፍረስ ጊዜ ምንድነው የሚሰራው? አንድ ተሐድሶ አድርጎ እንደገና ሐድሶ ህንጸታ ነው እንጂ የሚደረገው አዲስ ስራ ምኑ ነው የሚሰራው? እና ይሄ ሁሉ አስቸጋሪ ነው። እና ያን ሁሉ ተመልክታችሁ በእውነት ራሳችሁን ጠብቁልን አደራ እላለሁ። ይብቃይ። ከዚህ ላይ እግዚአብሔር ይስጥልኝ። ኦርቶዶክስ እንጨርሳለን በአላህ ፍቃድ። ጴንጤና ኦርቶዶክስ እንጨርሳለን በአላህ ፍቃድ። አላሁ አክበር። ጂሃድ እናውጅበት። አላሁ አክበር አለን። እስከ ዳር እንነሳበት። ይህ ቪዲዮ ሲደርሳችሁ ለ50 ሰው ሼር አድርጋችሁ በተለይ ደግሞ የሚመለከታችሁ ክርስቲያኖች፣ በአጠቃላይ ክርስቲያን ስንል ኦርቶዶክሳውያንና ፕሮቴስታንት በአጠቃላይ ይሄ ቪዲዮ መቼም ይሄ ግለሰብ ዝም ብሎ አይደለም፣ ኦር ሰክሮ አይደለም፣ ኦር ደግሞ ቅሞ አይደለም የሚያወራው። የሆነ ተልእኮ ስላለው ነው። የሚያውቀው የሰማው ነገር ስላለ ነው። በተለይ ሞት ጂሃድ እየታወጀባችሁ ያላችሁ ክርስቲያኖች ያለን ክርስቲያኖች በክርስቶስ ቤት ውስጥ እሱ ደሙን ያፈሰሰለት ሰው ይታረዳል፣ ይገደላል። የቤተ ክርስቲያን ሰላም ይናፍቀኛል። የቤተ ክርስቲያን ሰላም የክርስቶስ ደም ብቻ የሚሰበክበት ገንዘብ ጓዙን ጠቅሎ ወጥቶ
ሰው ከክርስቶስ ጋር የሚኖርበት ቀን ይናፍቃል። ይሄ እኛ ያለው በእኛ እጅ ነው። ቤተክርስቲያን መከራ ውስጥ ናት። በገንዘብ ሰው ይታረዳል። በገንዘብ ካህን ይሸጣል። እንዴት ነው የምናደርገው? በክርስቶስ ቤት ውስጥ እሱ ደሙን ያፈሰሰለት ሰው ይታረዳል፣ ይገደላል። እየተሰደድን ነው። እኛ እኮ ከቤተክርስቲያን ውስጥ የቆምን ይመስለናል እንጂ ስደተኞች ነን። እና አባቶችን ልናስብ ይገባል። ሁሉ እንደሆነ ያልፋል። የበላም እንዳልበላ ይሆናል። የለበሰም እንዳልለበሰ ይሆናል። ነገ ክርስቶስ ሁሉንም ደስቶ ያሰጣል። ነገርኩ ተደራጅና ይሄ ማህበረሰቡ ሌላ ሰው እየተመለከተ እስኪገደል ድረስ እየጠበቀ ነው እንጂ ይሄ ፖለቲካ ድርጅት አቋቁሜ መሳሪያ ይዛችሁ ተዋጉልለት ይፈልጋል። ጥሪማ እኮ እያቀረ ነው። እና አቡነ ሉቃስ ተናገሩ፣ እኛም እየተናገርን ነው። እና አቡነ ይስሐቅ የሚባሉ ኢትዮጵያ ውስጥ ያሉ አባቶች ይናገራሉ። አትግደሉን ብላችሁ በገዳዮች ላይ አንድ ሁኑ እያልኩ ነው። ስለዚህ ይሄ ዘመን በገዳዮች ላይ አንድ የመሆን ዘመን ይሁን። ያትግደሉን አድማ ይሁን፣ ያትጨርሱን አድማ። በቃ እናንገፈግፈን። እንኳን መገደል ምግብም እኮ ሲበዛ እጅ ይላል አይደል እንዴ? አይበላም አይደል? ከበዛ ሁሉም ነገር እኮ ከበዛ በቃ ያቅለሸልሻል። እንዴት ነው ገዳይነት የማያቅለሸልሽን? እንዴት ነው ህዝቡ ምን ይላል? ማን ያደራጀን? እኔ ወርጄ አንተ ይህን በል አንተ ይህን በል ብዬ ላደራጅህ። ነገርኩ ተደራጅና እኔ ይህንን ስርዓት ይህንን አስተሳሰብ ለውጥ እያልኩ እየነገርኩ ነው። ምን ልነግርህ ትፈልጋለህ ከዚህ በላይ? አሁን የዘንድሮው ዘመን አሁን እነዚህ ምርጫ ብለው ከቀለዱበት ቀን ጀምሮ ወይም ደግሞ ምርጫ ብለው የገዳይነት ሰርተፊኬት ከተቀበሉበት ቀን ጀምሮ ይሄ ሰርተፊኬት አንተን ለመግደል ነው። ሄደህ ከዚያ ምርጫ የመረጥክ ግደለኝ ብለህ ፈቃደኛ ሆነሃል። ያልመረጥክ ግን አሁን ውጭ ያለህ የትም ቦታ ሁን፣ አንተ የገዳይነት ሰርተፊኬቱን ንጠቀው። እሱን ንጠቅ እንዴ! ለምንድን ነው ግደለኝ ብለህ ሰርተፊኬት ተፈርመህ የምትሰጠው? እሱን ነጥቀህ በትክክል እርግጠኛ ነኝ ይሄ ፖለቲካ ነው ለነሱ። አትግደሉን ማለት ፖለቲካ ነው። አረ ተርበናል ማለት እኮ ፖለቲካ ነው በኢትዮጵያ።